በጣም ነው የሚከብደው። ከእንደዚህ አይነት ፈተና አላህ ይጠብቀን። ወጥቶ ከመቅረት ቤተሰብ መጓጓትስ አሁን በአሁን ትመጣልኛለች። እሷ ስንት ሀሳብ ይኖራት ይሁን። ያ ረቢ መጨረሻችን ያሳምርልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራህማ ቤተሰቦች እንኳን ደህና መጣችሁ ብያለሁ። እንዲያውም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ። ቪዲዮን ሲጀምሩት ላይክ አድርጉት። ለምታበረታቱኝ እጅግ አድርጌ ከልብ አመሰግናለሁ። ክበሩልኝ፣ አላህ ያክብርልኝ። እና ያው እንደተለመደው በቪዲዮ እየመጣሁኝ ነው ማለት ነው። ያው በምስሉ ላይ የምትዋት ቤታችን ህይወት በጣም ነው የሚያሳዝነው። አላህ ከእንደዚህ አይነት ፈተና ላይ ይጠብቀን፣ ወጥቶ ከመቅረት ለዛውም በስደት በዛውም ለወንድ እንዴ! ኧረ በጣም ከባድ ነው ነገሩ። ምን መሰላችሁ? ልጅቷ ያው በምስሉ ላይ እንዳያችኋት ነው። ፍቅረኛ ነበራት። እሱ ጋር ደውላ አልፈለገሽም ስላላት ነው ህይወቷን ያጠፋችው፣ ራሷን አጠፋችው። እና አላህ ይጠብቀን። እሷ ደግሞ የመጣችው በባህር ነው። ገና 1 አመቷ ነው። እና ያው ሴት የምትሰራበት ቤት ደግሞ ኢቃማ የላትም። ሴት ያውም ደግሞ ታስራለች። ከዛ እንግዲህ ያው እነሱ ሲጠየቁ በጣም ከባድ ነው። ሲፈለጉ እዛ ክላስ ገብተው ሲፈልጉ ክሎሮክስ ነበረ፣ ግን እሷን ያገኟት ታንቃ ነው ማለት ነው። አላህ ይጠብቀን ከእንደዚህ አይነት ፈተና፣ ወጥቶ ከመቅረት አላህ ይጠብቀን። ሰው ሰራለው ይኖራለው ብለን ለዚህ ዱንያ ለማይሞላ ነገር እንደዚህ ራሳችን ያስጨናነቅን፣ ራሳችን ደግሞ በትንሽ ነገር ስንቀጥፍ በጣም ከባድ ነው። ደግሞ በስደት ሀገር ውስጥ ቢሆን የትም ቢሆን ኧረ በጣም ከባድ ነው። ውዴቶች እንደዚህ አይነት ነገር ራስን አሳልፎ መስጠት ወላሂ ተገቢ አይደለም። ምክንያቱም እኛ እኮ ለራሳችን እናስፈልጋለን። ስንት ነገር ይጠብቀናል ከኋላችን፣ ስንት የሚያምረን ነገር አለ። ያን ነገር ሁላ ትተን አይደል እንደ ስደትን መርጠን የመጣን። ወንድ ቤድ እኮ ወንድ ይመጣል። ኧረ እናንተ ቢስሚላ አስላን እኮ ማለት ነው። አንድን ወንድ ካፈቀርሽው በቃ ወደድኩ ሞትኩልክ ማለት ተገቢ አይደለም። በዚህ ልክ ይሄን ያክል ራስን እስከ ማጣት ድረስ አንድ ወንድ ቤድ እኮ ሌላ ወንድ ጠፋል ማለት አይደለም። ለኛ ያለው ደግሞ አይቀርም። ስለዛ ራስን በዚህ ልክ መጉዳት፣ ራስን ከዚህ ዓለም መለየት ተገቢ አይደለም በጭራሽ። ስለዛ ለምን ነገር እናደርጋለን? ወጣንበትን ዓላማ ማሳካት ትተን ብዙ ህልም ይኖረናል። አሁን ለሞተችዋ ልጅ ብዙ ህልም የላትም ነው? እንደ ሰው አላት። ብዙ ህልም ያለን ሰው ነን ማለት ነው። አላህ ከእንደዚህ አይነት ፈተና አላህ ይጠብቀን። አስቡት እስኪ ከቤተሰብ ተነጥሎ መጥቶ ናፍቆታል። አረ ስንቱ በስንት በበረሃ በስንት ነገር አሳልፈው ያን ሁላ መንገድ አሳልፈው መጥተው ነው አሁን ገና በመጣችበት በአመቷ ይሄን ነገር ህይወቷን ማጣት ማለት ከባድ ነገር ነው። አላህ ይጠብቃል። እና ራሳችንን ደግሞ መጠበቅ አለብን። እውነት እንደተባለው ለወንድ ልጅ ከሆነ በጣም ከባድ ነው። እንዴ አልሐምዱሊላህ ሙሉ አካል አለ፣ ሙሉ ጤናችን ካለ መች ወንድ ይጠፋል? እኛ አካላችንም አካልም የሌለው ራስ በራስ ሁሉ ማለት ነው። ሱብሃንአላህ አላህ ሁሉ አውቆ ነው የሚያገጣጥመው ማለት ነው። ስለዛ ሰው ብጤውን አያጣም ማለት ነው። አስላን አብዝቶ መንሰፍሰፍም ተገቢ አይደለም። ስለዛ እንደዚህ ማደረግም የለበትም። አላህ ይጠብቀን ከእንደዚህ አይነት ፈተና። ወላሂ ያማል። በዚሁ አጋጣሚ ደግሞ ሌላ የሆነች ልጅ ነበረችና ይኸውም እንደዚህ እሷ ታማ ነው የሞተችው። የእሷም ራሱ በጣም ነው የሚያሳዝነው። የእሷንም ቪዲዮ ቆስቲ አንድ ቀን ይዤላችሁ ይመጣለሁ ኢንሻአላህ፣ እንዴት እንደሞተች ሁላ ማለት ነው። ያው እሷ ራሷን አጥፍታ ሳይሆን ያው አላህ ቀድሮባት ነው። ያ ሁሉንም እኮ አላህ ባለለት ነው የማይቀረው። እኛም እንደዚህ ቁጭ ባልንበት እኮ በሰከንድ ውስጥ ልንሞት እንችላለን። ታሞ ያለው ያለ የቆመ ነው፣ ቁሞ የሄደው ይሞታል ማለት ነው። ተኝቶ ያለው ያለ ቁሞ የሄደው ሰው ነው የሚሞተው። ያ ታማማው ሲጠባበቅ ጤነኛው ደግሞ ይታጣል በሰከንድ ውስጥ ማለት ነው። እኛ ደግሞ ምንም የማድረግ አቅም የለንም። አቅም ያለው ላላ ነው። ስለዚህ ኢንሻአላህ ራሳችንን ደግሞ መጠበቅ አለብን። ኧረ በጣም ነው የሚከብደው ወላሂ። እንጃ ብታየችን ልጅ ሳያት በጣም ነው ድንግጥ ያልኩት። የሆነች ልጅ ዩቲዩበር ማቀር ልጅ አለች ማለት ነው። እሷ መስላኝ ብዙ ገባው ወጣው ምንም ሰርች ሳረግ አልመጣም አለኝ ማለት ነው።
ከዛ እሷ ናት አይደለችም። ከዛ ሲሟም አልመጣም ሲለኝ ከዛ የድብል ምልክቷን ስላበራሁት ስፈልግ አገኘሁት ማለት ነው። ከዛ የሰራችውን ቪዲዮ ሳይ ዛሬም ሰርታለች አልሐምዱሊላህ አለች ማለት ነው። ራሷን ቁልጭ ነው ራሷን ነው የምትመስለው ማለት ነው። የሆነ በጣም ነበረ እንትን ያለኝ ስብሃንአላህ ያኔ አላህ ያለው አይቀርም። ግን እሷ ብትሆን ያው ምንም ማድረግ አይቻልም። ግን የሆነ ብስሚላህ ስለማውቃት መሰለኝ ራሷን ነው የመሰለችኝ ማለት ነው። እና አላህ ይጠብቀን ማለት ነው። አሰሪዎቿ ራሱ እኮ በጣም ችግር ውስጥ ነው የሚገቡት ማለት ነው። ምክንያቱም እንትን ያው መኖሪያ ፍቃድ ስለሌላቸው ሰዎቹ ደግሞ ከመጠየቅ ነፃ አይወጡም ማለት ነው። እንዴት ካላችሁኝ ደግሞ ያው ይጠየቃሉ። ያለ ፍቃድ እንዴት ሰው አስገብታችሁ ታሰራላችሁ በማለት መጠየቃቸው አይቀርም ማለት ነው። አላህ ያቅልላቸው። እሷም ደግሞ ለቤተሰቦቹ ለመላየቱ ቤተሰብ ወንድሞቿ ለመላው ቤተሰቦቿ አላህ መጽናናቱን ይስጣቸው ማለት ነው። ላይ እኔ እንጃ ብቻ ግን በጣም ከባድ ነው። በጣም እኔ እንጃ ሞት ማለት እኮ በኮመንት ደግሞ አንዳንዶቹ እንኳን ከዚህ ዓለም ተለየሽ በቃ ተገላገልሽው ምን ጨንቆ ነው በቃ ጤና እስካለን በቃ ሰው ሀገር ካልተመቸን ትተነው መግባት ሀገራችንን ገብተን ነው ለሆነ ነገር መስራት ነው። ያኔ ለማይሞላ 9 ናት ህይወት ቢሆን መቼም ቢሆን 99 ናት ነው 99 ናት 100 ሞላ ማለት ነው። ስለዛ አላህ እንዱ ማለት ነው ከእንደዚህ አይነት ነገር ወጥቶ ከመቅረት አላህ ይጠብቀን። በሰላም እንደወጣን በሰላም ሀገራችን አላህ ያስገባን። ማንም መተመኘውን አያጣም ማለት ነው። እንደዚህ አይነት ነገር የሰይጣን ስራ ደግሞ መመኘት አዑዙ ቢላሂ ሚነ ሸይጣን ረጂም። እኔ ቁም የገርማኝ ነገር ማለት ነው ራሴን ላጥፋ ነው። ራስ ማጥፋት እኮ ማለት ነው አንድ ሰከንድ ተገመት ትበቃለች እኮ። ምን አመጣው ይሄንን ነገር? አላህ የፈጠራትን ነፍስ እኛ ምን ብለን ነው በእኛ እጅ የምናጠፋት? የስንት ሰዎች እንዳጠፋን ማለት እኮ ነው። ሱብሃንአላህ። ኧረ ራሳችን እስኪ ቆም ብለን እናስብ። ወይኔ በላቸው። ኧረ ተው ግን ራሴን ላጠፋ ነው። ክሎሮክስ ረከሰ መሰለኝ እናንተ። ይሁን ሚዲያ ላይ እኮ የሚታዩ ብዙ ሰው ማለት ነው በቃ ራሴን ላጠፋ ነው። የዘንድሮ ትዳርና የዘንድሮ ራስ ማጥፋት ማለት ነው እንደ መዳም ቤት ዩኒፎርም ነው መሰለኝ። ህይወት ያስጠላችሁ ለሰው ራውዙ ብላይ በሉ እናንተ ሰውን ማሳሳትም ለራስን ማሳሳት አያስፈልግም። ወላሂ በጣም ከባድ ነው። አሁን በተለይ ወጣቶች ምናምን ህይወታቸው አደጋ ላይ ነው የሚጥሉት ማለት ነው። ለምን ትንሹ ነገር ምርር ያላቸው ማለት ነው። የሆነ ልጅ ራሱ ሲያለቅስ አይቼው ወይኔ ልጅ አንጀትን እንዴት እንደበላኝ እንደዚህ እንደ ውሃ ነው ከአይኑ እንባ የሚፈሰው ማለት ነው። በቃ ወንጀል የኔ ነፍስን ማጥፋት ወንጀል ስለሆነ ነው እንጂ በአሁን ጊዜ ህይወት ያልመረረው የለ። አረ ያረቢ ያለ ኑሮን አርክስልን። ወይኔ በላቸው። በቃ እንደዚህ የኖሩ ውድነት እኮ ነው እኛን እንደዚህ ከስደት የሚያምራ ያወጣን ማለት ነው። አላህ ሀገራችን ሰላም አርግልን። ወላሂ እዚህ ሀገር በተለይ ውጭ ሀገር እኮ ማለት ነው 9 ሰዓት ለሊት ገቡ፣ 8 ሰዓት ገቡ፣ 1 ሰዓት ገቡ፣ አይዶን ኬር በፈለጉበት ሰዓት ይወጣሉ፣ በፈለጉበት ሰዓት ይገባሉ። ለምን ሀገራቸው ሰላም ነው። በቃ ሲሄዱ ቢያድሩ ቢውሉ ችግር የለውም ማለት ነው። የሚገርማችሁ እኛ ራሱ ብዙ ረጅም መንገድ ነው የምንሳፈረው ማለት ነው። ሜቢ የ6 ሰዓት ምናምን ከዛ ከመሽ በኋላ ነው የምንወጣው ማለት ነው። ከመሽ በኋላ እንወጣለን፣ አምሽተን ነው የምንደርሰው። አስቡት እስኪ በቃ ወላሂ ጨለማው ሲያስፈራ የመኪናው ላይት እንጂ በቃ ምንም ማብራት የሌለበት ማለት ነው ቦታውን እስከምንደርስ ድረስ። ኤኒዌይስ እና አላህ በያለንበት አላህ ይጠብቀን። ከእንደዚህ አይነትን ፈተና አላህ ይጠብቀን ወጥቶ ከመቅራት እና ቪዲዮ ከተመቻችሁም ካልተመቻችሁም ላይክ ያደርጋችሁ ኮመንት ያደርጋችሁ እኔ ነበረታቱኝ ለምታበረታቱኝም እጅግ አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። አሁንም ደግሞ በሌላ ቪዲዮ እስከምንገናኝ ያው በየቀን እየተገናኘን ነው። ሰላማችሁ ብዝዝት ይበልልኝ። በጣም ወዳችሁ በጣም አከብራችሁ ውድ ቤተሰቦቼ። ከእንደዚህ አይነት ነገር ወጥቶ ከመቅራት አላህ ይጠብቀን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ባይ ባይ።
ቻው 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 ባይ